ይስጥልን። በዛሬው ዕለት ሲፒቲፒ ከሰራን በኋላ ምን አይነት ጥያቄዎችን ልንጠየቅ እንችላለን የሚሉ ሀሳቦችን ይዘንላችሁ የመጣ ነው። ምን አይነት ጥያቄዎችን ትጠየቃላችሁ ወይንም ደግሞ ሱፐርቫይዘሮች ምን አይነት ፈተናዎች ሊፈትኗችሁ እንደሚችሉ ከሲፒቲፒ በኋላ እያንዳንዱን እናያለን ማለት ነው። በመጀመሪያ የሚጠየቁት ጥያቄ ዋት ኢዝ ዘ ሜን ኤንድ ፕሬሲንግ ፕሮብሌም ኢኒሺየት ፎር ዮር ስተዲ ኤሪያ ነው የሚለው። አሁን ሲፒቲፒ ከሰራችሁ ስትሰሩ ይህን ሲፒቲፒ ያጠናችሁት ወይም የሰራችሁት ምን አይነት ችግርን መሰረት አድርጋችሁ ነው ወይንም ደግሞ ወደዛ ጥናት ያመጣችሁ ችግር በዋነኝነት ምንድን ነው የሚል ነው የመጀመሪያው ጥያቄ። ሁለተኛው ጥያቄ ደግሞ የሲፒቲፒያችሁ ዋና ጀነራል ኦብጀክቲቫችሁ ምንድን ነው ነው። ቀጣዩ ደግሞ what are the significance and justification of your study ማለት ነው። ሲግኒፊካንስ ማለት ይህ ጥናታችሁ ለማን ነው የሚያገለግለው፣ ለምንድን ነው የሚያገለግለው የሚለውን ለመመለስ ነው የሚያገለግለው። ጀስቲፊኬሽን ማለት ደግሞ ለምን ይህን ጥናት አጠናችሁት፣ ምን ችግር ተከስቶ ነው የሚለውን ነገር የምትመልሱበት ነው። ስለዚህ ሲግኒፊካንስ እና ጀስቲፊኬሽን ኦፍ ዮር ስተዲ ትጠይቃላችሁ። ወደሚቀጥለው ደግሞ ስንሄደው what is the operational definition ይለናል። ኦፕሬሽናል ዴፊኒሽን ማለት ምን ማለት ነው? ኦፕሬሽናል ዴፊኒሽን ማለት ምን ማለት ነው ከተባለ እያንዳንዱ ቫሪያብል ሜዥር የምናደርግበት ኢንስትሩመንት ነው ማለት ነው ኦፕሬሽናል ዴፊኒሽን ማለት። ሌላው what is your study design and what did you choose it ይለናል። ስተዲ ዲዛይናችሁ ምንድን ነው? ሌላው what your data sampling method ሳምፕሊንግ ሜትዳችሁ ምንድን ነው? ለምሳሌ ሲስተማቲክ ራንደም ሳምፕሊንግ ሜትድ ሊሆን ይችላል። ለምን ይሄን መረጣችሁት ተብላችሁ ትጠይቃላችሁ። ቀጣይ how do you calculate your sample size ነው። ሳምፕል ሳይዛችሁ እንዴት ነው ካልኩሌት ያደረጋችሁ ተብላችሁ ትጠይቃላችሁ። ሌላው which problem of prevalence is used for your sample size decision and why others ይለናል። ምንድነው እዚህ ጋር የተለያዩ ፕሮብሌሞች አሉ ወይም ስፔሲፊክ ኦብጀክት አላችሁ። ከነዚህ ስፔሲፊክ ኦብጀክቶች ደግሞ ወይም ፕሮብሌሞች የራሱ የሆነ ፕሪቫላንስ አለው። ፕሪቫላንሱን መሰረት አድርጋችሁ ነው ሳምፕል ሳይዝ ካልኩሌት የምታደርጉ ማለት ነው። ስለዚህ የትኛውን ፕሮብሌም ወይም የትኛውን ስፔሲፊክ ኦብጀክት ተጠቅማችሁ ነው ይህንን ሳምፕል ሳይዝ ካልኩሌት ያደረጋችሁት የሚል ጥያቄ ትጠይቃላችሁ። ሌላው what are the inclusion and exclusion criteria for study ይለናል ማለት ነው። ምንድነው ኢንክሉዥን እና ኤክስክሉዥን ክራይቴሪያ ማለት? ስተዲ ፖፑሌሽኖች አለ። እናንተ ስተዲ ፖፑሌሽን መጀመሪያ ሶርስ ፖፑሌሽን አላችሁ። ከዛ ከሶርስ ፖፑሌሽን ላይ ስተዲ ፖፑሌሽን አላችሁ። ስተዲ ፖፑሌሽኑ ኢንክሉዥን እና ኤክስክሉዥን ክራይቴሪያ የሚያሟላ። ለምሳሌ ኢንክሉዥን ክራይቴሪያ የሚያሟላ ለምሳሌ ከ18 ዓመት በላይ የሆነና ቋሚ እዛ ቦታ ላይ የሚገኝ ከ6 ወራት በኋላ ሬዚደንስ የሆነ ቋሚ የሆነ ሰው ከ18 ዓመት በኋላ የሆነ ሰው እና በዚያ ቀበሌ ውስጥ ወይም በእኛ በተሰጠነው ስተዲ ፖፑሌሽን ላይ የሚካተት ከሆነ ኢንክሉዥን ክራይቴሪያ እንለዋለን። ኤክስክሉዥን ክራይቴሪያ ማለት ደግሞ ከ18 ዓመት በታች የሆነ ልትሉ ትችላላችሁ። እንዲሁም ደግሞ ከ6 ወር ወይም ደግሞ ፐርማነንት ሬዚደንስ የሌለው ወይም ደግሞ ቴምፖራሪ የሆነ ሰው ቶሎ እዛ አካባቢ የመጣ ሰው በዛ ላይ አናሟላ። በተመሳሳይም እዛ አካባቢ ነዋሪ ያልሆነ ሰው ላታሟሉ ትችላላችሁ። እነዛ ጥያቄዎች ትጠይቃላችሁ። ሌላው what are the significance and justification of your study ነው። ደገምኩትኝ። ሲግኒፊካንስ እና ጀስቲፊኬሽን ነው የእናንተ ጥናት ምንድን ነው የሚል ጥያቄ ትጠይቃላችሁ። ሌላው what is your data collection tool ነው። ቱላችሁ ምንድን ነው? ለምሳሌ እኛ የሰራንበት ኮሌክሽን ቱል በፊት ኮቦ ኮሌክሽን ቱል ነው ማለት ነው። ያን ተጠቅመን ትጠይቃላችሁ። ፔፐር ሊሆን ይችላል ወይም ሌሎችም ሊሆን ይችላል። what challenges did you get during data collection? ይህ ዋና መሰረታዊ ጥያቄ ነው። ይህን አልመለስክም ማለት ምንም የሰራው ነገር እንደሌለ የሚያመላክት ነው ማለት ነው። ስለዚህ what challenges ምን ችግሮች ዳታ ኮሌክት ስታደርግ ከማህበረሰቡ ላይ ምን አይነት ችግሮችን ተጋፍጣል ወይም አግኝታል የሚሉት ጥያቄዎች ትጠይቃላችሁ። and how did you solve them ነው የሚለው። ይህንን እንዴት አድርጋችሁ ይህንን ዳታ ኮሌክት ስታደርጉ የገጠማችሁ ችግር ይህን ችግር እንዴት ሶልቭ አደረጋችሁት የሚለው ነው ይችኛው ተመለክተን። ሌላው what software used for data analysis ነው። አናላይዝ ለማድረግ ምን አይነት ሶፍትዌር ተጠቀማችሁ? SSPS ነው የተጠቀማችሁ ወይስ ስታታ ነው? እነዚህ መሰረታዊ ጥያቄዎችን ትጠይቃላችሁ ማለት ነው። ሌላው how each variable analyzed by numerical meter ማለት ነው። እያንዳንዱ ቫሪያብል በምን አይነት ሁኔታ ነው አናላይዝ ያደረጋችሁት? ያ ማለት ቻርት ነው፣ ቴብል ነው። እንዲሁም ደግሞ ይህንን ቻርት ወይም ቴብሉን ወይም ደግሞ ሂስቶግራም ባይ ቻርት ሂስቶግራም እነዚህ የመሳሰሉት
እየለያችሁ ማጥናት አለባችሁ። ያላችሁ ልዩነት ምንድን ነው? የትኛው ቫሪያብል ነው የሚገባው የሚለውን ነገር ልትጠይቁ ትችላላችሁ። ሌላው ዋት ኤቲካል ፕሪንሲፕል ዱ ዩ ኮንሲደር ፎር ዩር ስተዲ? ኤቲካል ፕሪንሲፕላችሁ ምን ነበር? እናንተ ዳታ ኮሌክት ስታደርጉ ወይም ስታጠኑ ምን አይነት ኤቲካል ፕሪንሲፕል አላችሁ? ለምሳሌ ማህበረሰቡ ለምሳሌ በትህትና ወይም በአክብሮት ወይ ለምሳሌ ሚስጥሩን ኮንፊደንሻሊቲ ሚስጥሩን መጠበቅ፣ ደህንነቱን ፕራይቬሲውን መጠበቅ አለባቸው። እንዲሁም ደግሞ ከሲፒቲፒ ኦፊስ ወይም ደግሞ ከዚህ ግቢያችሁ ሲፒቲፒ ቢሮ ላይ የሚሰጣችሁ ክሊራንስ አለ ወይም ደግሞ የወረቀት አለ ማስፈቀጃ ማለት ነው የምትሰበስቡበት። እንዲሁም ደግሞ ቀበሌ ጋር ሊሆን ይችላል ወይም የተመደባችሁበት ማህበረሰብ ላይ ሄዳችሁ ከዛ ማህበረሰብ ላይ የተለያየ ከቀበሌው አስተዳደር ላይ የምታመጡት ዳታ አለ። ለምሳሌ የህዝቡን ብዛት ሊሆን ይችላል። እነዛ ሁሉ ኤቲካል ፕሪንሲፕል ውስጥ ሊካተቱ ይችላሉ። እነዚህ መሰል ጥያቄዎችን ትጠይቃላችሁ ማለት ነው። ስለዚህ በአጠቃላይ ሲፒቲፒ ማለት ማንኛውም ተማሪ ከቲዎሬቲካል የተማረውን ነገር ቀጥታ ወደ ማህበረሰቡ በሚሄድ ፕራክቲስ አድርጎ ያለውን ቲዎሪ ወደ ከፍተኛ እውቀት ዴቨሎፕ የሚያደርግበት የትምህርት ፕሮግራም ሲፒቲፒ ይባላል። ሲፒቲፒ ማለት ኮሚኒቲ ቤዝድ ትሬኒንግ ፕሮግራም ማለት ነው። ስለዚህ ማንኛውም ተማሪ ቲዎሬቲካሉን ወደ ፕራክቲስ በማህበረሰቡ ላይ ሂዶ የሚሰለጥንበት የትምህርት ፕሮግራም ሲፒቲፒ ይባላል። ይህን ቻናል ከወደዳችሁት ቀጣይም አሪፍ ቪዲዮዎችን እንሰራለን። አውራ ቻናል ብላችሁ ሰርች በማድረግ ታገኙታላችሁ። ቤተሰብ እንዲሆኑ በአክብሮት እንጋብዛለን። ሰብስክራይብ እና ላይክ እንድታደርጉ እናመሰግናለን።